ሰላም ጤና ይስጥልኝ ተወዳጅ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። አብራችሁ ቆዩ። የዜጎች የቁጠባ ባህል መዳበር ለሀገር ምጣኔ ሀብት እድገት የሚኖረው አስተዋጽኦ ከፍተኛ መሆኑ ተገለጸ። የተባለው የጎጊባ አነስተኛ ፋይናንስ ተቋም ሁለተኛ መደበኛ አስቸኳይ ጠቅላላ ጉባኤ ባካሄደበት ወቅት ነው። ምህረት አብራኑ ተጨማሪ አላት። በሀገር ሽማግሌዎችና በሃይማኖት አባት ምርቃት የተጀመረው ጉባኤው ባለ አክሲዮኖች፣ የቦርድ አባላትና ሌሎች ባለድርሻ አካላትን ያሳተፈ ነው። ግዙፍና ስኬታማ ባንክ የመሆን ራዕይን ይዞ እየተንቀሳቀሰ ያለው የማይክሮ ፋይናንስ ተቋሙ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ውስጥ በሚገኙ ዞኖችና ወረዳዎች በ6 ቅርንጫፎች፣ በ3 ሳተላይቶች እንዲሁም በ3 የአገልግሎት ማዕከላት የኮር ባንኪንግ አገልግሎት እየሰጠ ያለ ተቋም ነው። በቦንጋ ከተማ ባካሄደው ሁለተኛ ዙር መደበኛ ጉባኤው ላይ ተገኝተው ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተከታዩን ብለዋል። አድማሱን ለማስፋት ደግሞ አሁን የቅርንጫፍ ጽሕፈት ቤቱን ለማስፋፋት እያደረገ ያለው ጥረትም የሚበረታታ ነው። ነገር ግን ያው ከዚህ በላይ መሄድ የሚችልበት ሁኔታ እንዲኖር መወያየት አለብን። የመጠንበት መንገድ ጥሩ ነው። የመጠንበት መንገድ ላይ የገጠሙን ቻሌንጆች፣ ያለፍንባቸው ልምዶች አሉ፣ ተሞክሮች አሉ። ይህን መቀጠል የሚችልበት ሁኔታ እንዲኖር ማስቻል፣ ምናልባት ውስንነቶች ካሉ ደግሞ መሄድ ሲገባል ያለንባቸው የባከኑ ጊዜያቶች ካሉ ደግሞ አካክሰን ቀጣይ ፋይናንስ ተቋማችንን ማሳደግ የሚችልበት ሁኔታ እንዲኖር ማስቻል ያስፈልጋል። ከዚህ አንጻር ወደዚህ ቦርድ አመራርነትን በአባልነትም የገቡ አካላት ስለ ፋይናንስ፣ ስለ ኢኮኖሚው በደንብ ጥልቅ እውቀት ያላቸው ልምድ ያላቸው አካላት ናቸው። የእነሱን እምቅ አቅም መጠቀምና ወደ ስራ ማስገባት ደግሞ እጅግ በጣም አስፈላጊ ነው የሚሆነው። ከእነሱ በተጨማሪ ደግሞ የሌሎችን ተሞክሮ መውሰድ እጅግ በጣም ወሳኝ ነው። እኛ አሁን በታሪክ ረጅም ዘመን አለን። በቁጥር ደረጃም ቀላል አይደለም። ቢያንስ ከ2 ሚሊዮን ከፍ እንላለን። አንድ ስንሆን ደግሞ ሌሎች አካባቢዎች ላይ ያለውን ተሞክሮ እንዳናረግ የሚያግደን ነገር ያለ አይመስለኝም። ቅድም አባቶች ሲመርቁ ያው አንድነት ያስፈልጋል፣ መተባበር ያስፈልጋል ብለዋልና አንድነታችንን ማረጋገጥ የምንችለው በማዕድ ነው። እንዲህ አይነት ተቋማትን አቋቁመን ለተቋሙ በምናደርገው ርብርብ ዜጎች በውስጣችን ያሉ አካላት ሊጠቅሙ የሚችሉበት ሁኔታ ማመቻቸት ነው። እንዳልኩት ተወዳዳሪ መሆን የሚችልበት ሁኔታ እንዲኖር ማለት ነው። ያሉንን ሀብቶች በጋራ መጠቀም የሚችልበት ሁኔታ እንዲኖር ማስቻል። የጎጊባ ማይክሮ ፋይናንስ ተቋም የቦርድ ሰብሳቢ አቶ ለገሰ ኃይሌ በጉባኤው ባደረጉት ንግግር ተቋሙ በዋነኛነት የሀብት ማሰባሰብ፣ የብድር ስራ፣ የሂሳብ አያያዝ፣ የኮር ባንኪንግ፣ የውስጥ ኦዲትና ሌሎች ተግባራትን ሲያከናውን ቆይቷል ብለዋል። በተቋሙ ባለፉት 2 ዓመታት ውስጥ የተከናወኑ የስራ ሪፖርት በቦርድ ሰብሳቢው በአቶ ለገሰ ኃይሌ ቀርቧል። በሪፖርቱ ከተመላከቱ ጉዳዮች መካከል ተቋሙ ከ1000 በላይ የብድር ተጠቃሚ አባላት ያሉት መሆኑና ከ15500 በላይ የቁጠባ ደንበኞችን ያፈራ መሆኑ ተመላክቷል። የጎጊባ ማይክሮ ፋይናንስ ተቋም አጠቃላይ የአክሲዮን ገንዘብ 22 ሚሊዮን ብር መድረሱ ተገልጿል። ሌላው በብድር አመላለስ ላይ 90 በመቶ ማሳካት የተቻለ መሆኑም ተጠቁሟል። የተቋሙ የተጣራ ሀብት መጠን 9 ሚሊዮን 509,831 መድረሱም ተመላክቷል። በጠቅላላ ጉባኤው የተወሰኑ ውሳኔዎች በተለያዩ ምክንያቶች በብሔራዊ ባንክ በኩል በፍጥነት ባለመጽደቁ የቅርንጫፎችን የማስፋት ስራዎች ላይ ተጽዕኖ አሳድሯልም ተብሏል። በመጨረሻም በበጀት ዓመቱ የተሰሩ ስራዎች ስኬታማ እንዲሆኑ ድጋፍ ላደረጉ አካላት ምስጋና ቀርቧል። ለነጋዴዎች የግንዛቤ ማሳደጊያ ስልጠና መስጠት የግብር አከፋፈል እንቅስቃሴን የተሳካ ለማድረግ የሚረዳ ነው ሲሉ በአውራዳ ከተማ የሚኖሩ ነጋዴዎች ገለጹ። የአውራዳ ከተማ አስተዳደር ኢኮኖሚ ክላስተር ጽሕፈት ቤት በከተማው ለሚገኙ ነጋዴዎች ስልጠና ሰጥቷል። ስልጠናው ላይ የተሳተፉት ነጋዴዎች በሰጡት አስተያየት በአግባቡ ግብር መክፈል የሚያስችል ግንዛቤ ማግኘታቸውን ተናግረዋል። የአውራዳ ከተማ አስተዳደር ኢኮኖሚ ክላስተር ጽሕፈት ቤት ኃላፊና የከንቲባ ተወካይ አቶ ደስታ ፍስሐ ስልጠናው ነጋዴዎች ሕግና ደንብን ተከትለው እንዲሰሩ ዓላማ ያደረገ መሆኑን ገልጸዋል። ዘገባው የባልደረባችን በላቸው በላይ ነው። አጠቃላይ ከ500 በላይ ነጋዴዎችን የሰበሰብንበት ሁኔታ ነው ያለው። ስልጠናን የሰጠነው ይህ ስልጠና አጠቃላይ ከዞን መምሪያ ከፍተኛ ባለሙያዎችን በመጋበዝ እንዳያችሁት ስልጠና ተሰጥቷል። ይህ ስልጠና አንደኛ ዓላማው ነጋዴዎች ተገቢ በሆነ መንገድ ሕግና መመሪያውን በመከተል መነገድ አለባቸው የሚል ዓላማ ነው ያለው። ከዚህ ጋር ተያይዞ የደረጃ ለውጦች ከምን አንጻር ነው የሚሰሩት? አንድ ሰው የደረጃ ለውጥ ላይ ሊገባ የሚችለው ለምሳሌ አምሮዋ ላይ ያለው ወደ ላይ መግባት የሚችለው ሌላ ያለው ወደ አምሮዋ ወደ አለቷ መግባት የሚችለው ምንን መሰረት በማድረግ ነው የሚል
በሚል ከፍተኛ የሆነ ሰፊ የስልጠና ሂደት የተሰጠበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ደረሰኝ ከመቁረጥ ጋር ሰፊ የሆነ የግንዛቤ ማስጨበጫ ሰጥተናል ብለን እናስባለን። አንደኛ ማንኛውም ነጋዴ ለሚሸጠው እቃ ደረሰኝ የመቁረጥ ግዴታ አለበት። ለሚገዛው እቃ ደረሰኝ የመቁረጥ ግዴታ እንዳለበት በሰፊው ሂሳባዊ በሆነ መንገድ መልመጃዎች ተሰርቶ ቅድም እንደታየው አሰልጣኞች ያው መልመጃዎችን ሰርቶ አንድ ሰው በቀን ምን ያክል ብር ይነግዳል፣ ምን ያክል ብር ያንቀሳቅሳል የሚል ነገር በሰፊው የተሰጠበት ጥሩ ግንዛቤ የተጨበጠበት ስልጠና ነው ብለን እናስባለን። ቀጣይ ስልጠና ያው ችግሮችን ይፈታል፣ በርካታ ችግሮችን ይፈታል ብለን እናስባለን። አንደኛ ያው አንድ ሰው በምን አይነት ሁኔታ ላይ እያለ ነው ደረጃ ውስጥ መግባት የሚችለው የሚለውን በደንብ ነጋዴው የተገነዘበበት ሁኔታ አለ። ሁለተኛ ያለ ደረሰኝ መግዛቱ ምን ያክል ጉዳት እንዳለው በሰፊ ያሳየንበት ሁኔታ ነው ያለው። ስለዚህ ደረሰኝ ሳይዙ መግዛት፣ ደረሰኝ ሳይዙ መሸጥ ከፍተኛ ቅጣት እንደሚያስከትል ለምሳሌ በፊት በነበረው አዋጅና መመሪያ አንድ የደረጃ ሀ ነጋዴ 50 ሺህ ብር ነው የሚቀጣው ያለ ደረሰኝ ሲሸጥ ከተገኘ። አሁን ባለው ሁኔታ ደረጃ ሀ ላይ ያለ ነጋዴ 100 ሺህ ብር እንደሚቀጣ፣ ደረጃ ሌላ ያለ ነጋዴ 50 ሺህ ብር እንደሚቀጣ በሰፊው ግንዛቤ ማስጨበጫ የተሰጠበት ሁኔታ ነው ያለው። ከስልጠናው በኋላ አንደኛ የትኛውም የሚለቀም ገቢ አጠቃላይ ያው ወደ ላይ የሚሄድ ገቢ እንዳልሆነ በደንብ አድርገን ግንዛቤ ሰጥተናል። አንደኛ የትኛውም የመንግስት ሰራተኛው ልጆቻቸውን የሚያስተምር የመምህሩ የኛም የማናቸው ከተማ ውስጥ እንደሚታየው የመሰረተ ልማት ጥያቄዎች አሉ። በርካታ መሰረተ ልማት ጥያቄዎች አሉ። የመልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች ሊመለሱ የሚችሉት ገቢ በተገቢ መንገድ ሲሰበሰብ ነው። ስለዚህ ገቢ በተገቢ መንገድ ሊሰበሰብ የሚችለው አንደኛ ህጋዊ የሆነ ደረሰኝ በመስጠትና በመቀበል ሊሆን እንደሚችል የነገርንባቸው እና በስልጠናው ያገኙበት እውቀት ነው ያለው። ከዛ ጋር ተያይዞ በርካታ ነገሮችን ነጋዴዎች ያው ያነሷቸው ጥያቄዎች አሉ። አንደኛ ወደ ላይ ስንሄድ ቦንጋ፣ አዲስ አበባ፣ ጅማ እቃዎችን ስንገዛ ደረሰኝ አይሰጥም የሚል መነሻ ሀሳብ ነው ያነሱት። ስለዚህ ደረሰኝ ባልተሰጠበት እዚህ ደረሰኝ መስጠት አንችልም የሚል ሀሳብ አንስተዋል። ለዛም እኛ ያስቀመጥነው አቅጣጫ አንደኛ ደረሰኝ ያላቸው ንግድ ቤቶች አሉ። አዲስ አበባ ህገወጦች ያሉበትን ያክል ህገወጦች እንዳሉ ሁሉ ህጋዊ የሆኑ የንግድ ቤቶች እንዳሉ ግንዛቤ ማስጨበጫ ሰጥተናል። ከሱ ጋር ተያይዞ እነሱ መግዛትም ያለባቸው ህጋዊ ከሆኑ ቦታዎች መሆኑን፣ ህጋዊ ከሆኑ ቦታዎች ካልገዙ መጨረሻቸው አንደኛ መንገድ ላይ የመዘረፍ በህገወጥ መንገድ የሚያመጡት እቃ መንገድ ላይ የመዘረፍ ክስተቶችም ሊከሰቱ ስለሚችሉ ህጋዊ ከሆነ ቦታ መግዛትና ህጋዊ በሆነ መንገድ መሸጥ እንዳለባቸው በትኩረት ያው የግንዛቤ ማስጨበጫ የተሰጠበት ሁኔታ አለው። እነሱም ከዚህ በኋላ በዚህ መስመር ይሄዳሉ የሚል ነገር ነው ያለ። በበዓል ወቅት በአካባቢው የጸጥታ ስጋት እንዳይፈጠር አስፈላጊውን ዝግጅት ሁሉ ማድረጉን የቦንጋ ከተማ ፖሊስ ጽሕፈት ቤት አስታወቀ። ጽሕፈት ቤቱ ህዝቡ ያለ ስጋት በዓል ማክበር በሚችልበት ሁኔታ ላይ መክሯል። ሀብታሙ ወልደ ስላሴ ተጨማሪ አለው። በዓሉ ከወጣ በኋላ ህዝቡ በሰላማዊ መንገድ በዓሉን አከብሮ ወደ ስራው እንቅስቃሴ ሲገባ ነው እኛ በዓል የምናከብረው። እኛ ከህብረተሰቡ ጋር አብረን ቤት አንገባም። ለዚህ ይሄ በሰፊ የወጣውን ፕሮግራም ኋላ መጨረሻ ላይ ሁለት አይነት ፕሮግራም ነው የወጣ። በፓትሮል ከዞኑ ጋር ተደግፎ የወጣ ፓትሮል አለ፣ ተቀናጅተን ያወጣ ነው። እንደገና እንደ ቦንጋ ከተማ ፖሊስ ከደንብ አስከባሪ ጋር አብሮ የወጣ ፕሮግራም ስላለ ይሄን ፕሮግራም መጨረሻ ላይ ስለምንለጥፍ ይሄንን መውሰድ ያስፈልጋል። ጎረቤት የጎረቤትን ቤት ሊጠብቅ ይገባል የሚሉ ነገሮች ላይ ሰፊውን ኦሪየንቴሽን ለህዝቡ መስጠት ተገቢ ስለሆነ በዛ ልክ ላይ ጥሩ ነው። ወደ ተግባር ልንገባ ስንል ይሄንን ነገር እየተከታተሉን ነው። ስንጨርሰን ስንመጣም ደግሞ ምንድነው ያለው ነገር በሰላም እንዴት ነው ተጠናቀቀ የሚለው ነገርም ጭምር ወስዶ አይቶ እኛም በዚሁ ልክ ባህሎቻችን፣ ቤተሰቦቻችን፣ ህብረተሰቦቻችን በሰላም በዓሉን እንዲያከብሩ እናደርጋለን። እቅዱ ጥሩ ነው የሚል ነገር ነው አለ። እንግዲህ ያው ፖሊስ በዋናነት የህብረተሰብን ሰላምና ደህንነት የሚያስከብርበት አክብሮ የሚያስከብረው ተቋም ከመሆኑ አንጻር ቅድሚያ በአመት ውስጥ ያሉት በዓላቶችን አከፋፍሎ በእቅዱ ላይ አካተው የሚያይ ተቋም ነው። እንግዲህ ከዚህም አንጻር እኛ ይህንን በዓላትን ተንተሪሰን እቅዶችን አወጥተን የራሱ ሆነ ቡድኖችን አዋቅረን በእያንዳንዱ እንግዲህ በእጃችን ላይ 6 ቀበሌ አለ። በ6ቱም ቀበሌዎች ላይ የሚፈጸሙት የወንጀል አይነቶቹ ዝርዝሮቹ ይለያያሉ። እነዚህን አካባቢን እና የወንጀል አይነቶችን በዝርዝር ነው ልክ ላይ የሚወርደው ደጋፊ አመራር ኮሚቴ አባላት የራሱን እቅድ ያንን መነሻ በማድረግ እንዳወጣ ያደረግንባቸው ሂደቶች አሉ። በዛም ልክ ላይ የ6ቱም ቀበሌ የፖሊስ አካላት ወይ የጸጥታ መዋቅሩ የራሱን እቅድ አቅርቦ የገመገምንበትና አቅጣጫ የሰጠንባቸው መነሻዎች አሉ። አቅፈን ስንሰራ ነው
በሁሉም ዘርፍ ላይ ውጤታማ የምንሆነው። ያንዱ ተሰርቶ ያንዱ ከወደቀ ያው እንደ ተቋሙ ወድቋል ነው እኛ የምንለው። የወንጀል መከላከል ስራ ተሰርቶ ውጤታማ ሆኖ የትራፊክ ስራ ከወደቀ ውድቀቱ የሁሉም ነው። ስለዚህ ተደጋግፈን ስራውን በአግባቡ መስራት ያስፈልጋል። በ6 ወራቶች ውስጥ የተሰሩት የስራ ሪፖርቶች በተለይ በመከላከሉ ረገድ የመጡ ሪፖርቶች ስላሉ እነዚያ ሪፖርቶች አሁን በእጃችሁ ላይ የደረሱ ስላሉ እዛ ላይ እያንዳንዱ ቀበሌ ራሱ ደካማ ጎኑ ምንድነው፣ ጠንካራ ጎኖች ምንድናቸው፣ ክፍተቶች የተፈጠሩት ደግሞ በማን በኩል ነው፣ መፍትሄዎች የተሰጡት ደግሞ በማን በኩል ነው የሚሉ ነገሮች ላይ ከወሰንን በኋላ ቀጣይ ባለችው ማጠቃለያዎች ላይ ልናሟላቸው የምንችልባቸው ሂደቶች ላይ ሀሳብ ማንሳት ተገቢ ስለሆነ በዛው ልክ ላይ ብናራምድ የሚል ሀሳብ ነው በእኔ በኩል ያለኝና በማህበረሰብ አቀፍ ወንጀል መከላከሉ የተወሰነ ሀሳብ ከጨመረ በኋላ መድረኩን ወደ እናንተ መልሰን ከእናንተ የምነሱት ሀሳቦችን ተቀብለን ወደ ቀጣዩ ፕሮግራሞቻችን ላይ እንገባለን ማለት ነው። ነገና ተነገ ወዲያ እኛ በየመንደሩ ያሉን መንደር አስተባባሪዎች አሉ፣ ደንብ አስከባሪዎች አሉ። አወርደን መንደር መሪዎችን ጠርተን ወደ ታች ወርዶ እነሱ ማህበረሰብን እዛ ቤትን ክፍት ጥሎ እንዳይሄዱ በበዓል ወቅት የማብራት አጠቃቀሙን የእሳት አጠቃቀሙን በደንብ ራሳቸውን አደጋ እንዳይደርስ በአንዱ ቤት የተነሳ እሳት ሰፊውን ቤት የሚያጠቃ ሰፊው ቤት ላይ አደጋ የሚያደርስ መሆኑን አሁን ከተሰጠው አቅጣጫ ከተሰጠው መመሪያ መሰረት ታች ያለውን ህብረተሰብ አወያይተን ህብረተሰቡን ግንዛቤ ከሰጠን በኋላ በበዓል ወቅት አሁን በወጣ ፕሮግራም መሰረት ፕሮግራሙ ጥሩ ነው። ጥሩ ፕሮግራም ነው የወጣው። እኛ ደጋፊዎች ባለንበት አካባቢ በዓሉ ከዋዜማ ጀምሮ ከበዓሉ ማግስት ጭምር አባሉ እዛው ህብረተሰብ ጋር ሆኖ ህብረተሰብን እየተከታተለ የሚሰረቁ ነገሮች እንዳይሰረቁ የሚመጣ የእሳት አደጋ እንዳይደርስ እያደረግን በዓሉን የምናሳልፍበት ሁኔታ የተዘጋጀው እቅዱ በጣም ምርጥ ነው። ወንጀሎቹ እንግዲህ እንደሚታወቀው በራሱ ፍልስፍና እያደገ የመጣበት ነገሮች አሉ። ህግ አስከባሪም ቢሆን በዛ ልክ ላይ የራሱን የመከላከሉን ዘይቤና ዘዴውን ከጊዜ ወደ ጊዜ እንደ ወንጀሎቹ ሁኔታ እየተነበየ ፊት ለፊት ላይ እያለፈ ነው እየተከላከለ እየመጣ ያለውና አሁንም ቢሆን እንግዲህ አካባቢያችን አሁን በጋ ነው። በጋ ሲሆን ደግሞ የኛ ማህበረሰብ የራሱ የሆነ የእንቅስቃሴ ስርዓቶች በራሱ ያለበት ነው። ከዚህ እንቅስቃሴ ስርዓት ጋር ተያይዞ የሚመጣው ደግሞ ወንጀል ፈጻሚ ወይ ተጠርጣሪው ያንን ነገር ታሳቢ አድርጎ ነው እየመጣ ያለው። ስለዚህ ይሄንን ደግሞ ለመፈጸም እየመጣ ያለውን ተጠርጣሪን እንዴት አድርገን በቅድሚያ መከላከል እንችላለን የሚሉ ነገሮች ላይ ስንሄድ አንዱ የህዝቡን ክንፍ ማነቃቃት፣ ማደራጀት በየአካባቢው የራሱን ተግባራቶችን እንዲወጣ በአካባቢው ላይ ከጸጥታ አካላቶች ጋር አደራጅቶ ስራ ላይ ማዋል ስርዓቱ ነው አንዱ። ሁለተኛ የመረጃ መረባችን ስርዓት ነው። እንግዲህ መረጃ ስንል ቅድሚያ ይተነብያል። በዛ ትንቢያ ላይ ራሱን የሆነ ስውርና ግልጽ የሆኑ መረጃዎችን አደራጅቶ ፊት ለፊት ላይ እያለፈ የሚከላከል አካል ነው። እንግዲህ ይህ አካል የመረጃ እቅድ አለው። የመረጃ ትንታኔ የራሱ ሆነ ስርዓት አለው። የመረጃ አቅርቦት የራሱ ሆነ ስርዓት አለው። የመረጃ ሰንሰለት የራሱ ሆነ ስርዓቶች አለው። ይሄ መረጃ ስርዓት በአንድ ወረዳ ብቻ የታጠረበት ሳይሆን የመረጃ ስርዓቱ ራሱን አስችሎ ከአጎራባች ወረዳዎች ጋር፣ ከአጎራባች ዞኖች ጋር፣ ከአጎራባች ክልሎች ጋር እንዳስፈላጊነቱ እንደ ሀገር አቀፍ ካሉት አካላቶች ጋር በልዩ እና በስውር ሁኔታ ላይ የመረጃ መረብን በራሱ ዘርግቶ የሚንቀሳቀስና ቅድሚያ እያከሸፈ የሚሄድበት የጸጥታ ተቋም በመረጃ ደረጃ ላይ ማለት ነው። ስለዚህ እነዚህን ሁለት ክንፎችን ይዘን ነው ፊት ለፊት ላይ እየሄድን የህዝባችን ሰላም እና ደህንነትን ለማስከበር እየሮጥን ያለ ነው። ስለዚህ አይነቶቹ ዝርዝሮቹ ይለያያሉ። እነዚህን አካባቢን እና የወንጀል አይነቶችን በዝርዝር ነው ልክ ላይ የሚወርደው ደጋፊ አመራር ኮሚቴ አባላት የራሱን እቅድ ያንን መነሻ በማድረግ እንዳወጣ ያደረግንባቸው ሂደቶች አሉ። በዛም ልክ ላይ የስድስቱም ቀበሌ የፖሊስ አካላት ወይ የጸጥታ መዋቅሩ የራሱን እቅድ አቅርቦ የገመገምንበትና አቅጣጫ የሰጠንባቸው መነሻዎች አሉ። ከዛ ተነስቶ ነው ዛሬ ውይይቱን ልንወያይ ቻል ነው።
በወረዳው ከ290.5 ሄክታር በላይ ቡና እንደሚጎነደል የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው ዋና አስተዳዳሪ አቶ ታምሩ ሙሩ የተመራ የስራ ኃላፊዎች ቡድን በቱጋ ቀበሌ የቡና ጉንደላ ስራውን በይፋ አስጀምረዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ነው። ጽዮን ታደለ ታቀርበዋለች። የቡና ጉንደላ ማስጀመሪያ መርሃ ግብር ላይ መልእክታቸውን ያስተላለፉት የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ የቡናን ምርታማነት ለማሳደግ የጉንደላ እንዲሁም የቡና ቅጥያ የማሳሳት ስራዎችን ማከናወን ሚናው የጎላ መሆኑን ጠቅሰው ሊገኝ የሚችለውን አመርቂ ውጤትም ባለፉት ጊዜያት ከተጎነደሉ የቡና ማሳያዎች መመልከት ተችሏል ብለዋል። ዋና አስተዳዳሪው ሲያጠቃልሉም ይህ የቡና ጉንደላ ስራ በሁሉም ቀበሌዎች በተሳካ ሁኔታ እንዲከናወን በስምሪት የተካተቱ የወረዳ አመራሮችና ባለሙያዎች በተጨማሪ በየቀበሌው የሚገኙ ባለድርሻዎች እንዲረባረቡ ጥሪ በማቅረብ የወረዳውን መንግስት ተገቢውን ድጋፍና ክትትል እንደሚያደርግ ገልጸዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴለው በበኩላቸው የሀገራችን ኢኮኖሚ ዋልታ እንዲሁም የማንነታችን መገለጫ የሆነውን የቡና ምርት መጠን ከፍ ለማድረግ የቡና ጉንደላ ስራን በተገቢው መንገድ መተግበር ትኩረት ሊሰጠው እንደሚገባ ጠቅሰው በሁሉም ቀበሌዎች ተግባሩ በትኩረት እንዲመራ የአመራር ስምሪት መሰጠቱን ገልጸዋል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል እንደገለጹት በወረዳው እንደ አጠቃላይ ከ290.5 ሄክታር በላይ ቡና እንደሚጎነደል ጠቅሰው ይህም ስራ የተሳካ እንዲሆን የባለሙያዎች ስምሪት መደረጉን ጠቁመዋል። ከቡና ጉንደላ ተግባር ጎን ለጎን የቡና ቅጥያ ማሳሳትና መሰል ተግባራት የሚከናወኑ መሆኑን ያመላከቱት ኃላፊው እነዚህን ተግባራት በአግባቡ በማከናወን የቡናን ምርትና ምርታማነት ለማረጋገጥ ሁሉም ባለድርሻዎች ሊረባረቡ እንደሚገባ አሳስበዋል። የተማሪዎችን ውጤት ለማሻሻል በሚደረጉ እንቅስቃሴዎች ውስጥ የልምድ ልውውጥና መልካም ተሞክሮዎችን ማጋራት ፋይዳ እንዳለው የሺሾንዴ ወረዳ ትምህርት ጽሕፈት ቤት ገለጸ። ጽሕፈት ቤቱ በወረዳው በቆ አንደኛ ደረጃ ትምህርት ቤት በክላስተር ደረጃ አጠቃላይ የመማር ማስተማር ስራዎች ላይ የልምድ ልውውጥ አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ነው። ተከታትለን እንመለስ። የተማሪዎችን ውጤት ለማሻሻል በሚደረጉ እንቅስቃሴዎች ውስጥ የልምድ ልውውጥና መልካም ተሞክሮዎችን ማጋራት ፋይዳ እንዳለው የበቆ ሙሉ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ክፍሌ ቆጭቶ ተናግረዋል። ጥራት ያለውን ትምህርት ለመስጠት ተማሪዎች በውጤት የተሻሉና በስነ ምግባር የታነጹ እንዲሆኑ የልምድ ልውውጦችን ማድረግ ከፍተኛ ሚና እንዳለው ተናግረዋል። ርዕሰ መምህሩ አክለው ጥራት ያለውን ትምህርት ለዜጎች ለማዳረስ የእውቀትና የልምድ ክህሎትን ማጋራት ተማሪዎች የተሻለ ውጤት እንዲያስመዘግቡ ይረዳል ነው ያሉት። የክላስተሩ ሱፐርቫይዘር አቶ ወንድሙ ኬሞ በበኩላቸው ልምድ ልውውጡ ተማሪዎችን የተሻለ አቅም በመፍጠር ብቁና ታታሪ ሀገር ተረካቢ ዜጋን ይፈጥራል ብለዋል። ከዚህ ጋር ተያይዞ ልምድ ልውውጡ በቆ ሙሉ አንደኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ በመገኘት በትምህርት ክፍል 7 ዲፓርትመንቶች ምልከታ፣ የቅርንጫፍ ማዕከል የተግባር ተኮር ትምህርት መስጫ የሙከራ ቤት ቁሳቁሶች፣ የሴት ተማሪዎች የንጽህና መጠበቂያ እቃዎች የተሟሉና የላብራቶሪ እንዲሁም የቤተ መጻሕፍት አገልግሎት አሰጣጥ ሂደቱን ጎብኝተዋል። ለልምድ ልውውጡም የተሻለ ተብሎ የተወሰደው የ7ኛና 8ኛ ክፍል ትምህርት በሬዲዮ በጀነራል ሳይንስና በማህበራዊ ሳይንስ በፍላሽ ተዘጋጅቶ ተማሪዎቹ እንዲማሩ መደረጉ ልዩ መሆኑ ተገልጿል። በእለቱም የጥያቄና መልስ ውድድር ሶስቱም ትምህርት ቤቶች ተወዳድረው ከ6ኛ ክፍል አሸናፊዎቹ አንደኛ ወዲቲ ትምህርት ቤት፣ ሁለተኛ በቆ ሙሉ አንደኛ ደረጃ ትምህርት ቤት፣ ሶስተኛ ግዳ ወዲቲ ትምህርት ቤት ሲሆኑ ከ8ኛ ክፍል ጥያቄና መልስ ውድድር አሸናፊዎች አንደኛ በቆ ሙሉ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ግዳ ወዲቲ መሆኑ ተጠቁሟል። በመጨረሻም የመረብ ኳስ ውድድርና የእግር ኳስ ውድድር ተደርጓል። በልምድ ልውውጥ ፕሮግራሙ ላይ የተገኙት ግዳ ወዲትና ወዲት ርዕሰ መምህራን፣ መምህራኖችና ተማሪዎች እንዲሁም ሌሎች የባለድርሻ አካላት ተገኝተዋል። በልምድ ልውውጡ የተሳተፉት መምህራኖች የመማር ማስተማር ሂደቱን የሚያበለጽጉ በርካታ ተሞክሮችን ማግኘታቸውን ገልጸው ወደ የትምህርት ቤታቸው በመሄድ ተግባራዊ እንደሚያደርጉም ቃል ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅግጅጋ የመኪና መገጣጠሚያ ፋብሪካን ጎበኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጅግጅጋ ከተማ የሚገኘውን ለሀገር ውስጥ ገበያ የጄቱር መኪናዎች መገጣጠሚያ ፋብሪካ ምልከታ ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። በቀን 10 መኪናዎች መገጣጠም የሚችለው ፋብሪካ በ22000 ስኩዌር ሜትር ስፋት ላይ ያረፈ መሆኑን ከጽሕፈት ቤቱ የተገኘው መረጃ ያመላክታል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤተልሔም ምሩ አብሬያችሁ ቆይታ አድርጌያለሁ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።